ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ በመላው ሶሻል ሚዲያ መነጋገሪያ በሆነው በሩታና በአብርሃም ጉዳይ ላይ እጅግ አስደሳችና ያልተጠበቀ ዜና ይዘንላችሁ መጥተናል። ለቀናት የዘለቀው ጭንቀት አብቅቶ ሕፃን ልዑል ወደ እናቱ ጉያ ተመልሷል። በመካከላቸው የነበረው ጥብ እንዴት በድንገት ረገበ? ዳዊትስ ምን አስገራሚ ሚና ተጫወተ? ሁሉንም ዝርዝር መረጃዎች አሁን እናያለን። እስከ መጨረሻው አብራችሁ ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ያደረጋችሁ ደግሞ ላይክ በማድረግ ቪዲዮን ጀምሩ እያለን ወደ መረጃችን ስንገባ ለብዙ እናቶችም አባቶችም ትልቅ ጭንቀት ሆኖ የሰነበተው የልዑል ጉዳይ ዛሬ እፎይታ አግኝቷል። ልዑል ገና በ6 ወሩ ከአባቱ ጋር ቆይቶ ዛሬ ወደ እናቱ እቅፍ ተመልሷል። ሩታ ልጇን ስታገኝ የነበራት ስሜትና እንባ የማንኛውም ሰው ልብ የሚነካ ነበረ። ልጁን ይዞ ከሀገር ሊወጣ ነው የሚል የአብርሃም ላይ የተነሱ ወሬዎች በሙሉ በሰማች ቁጥር የተፈጠረባት በጣም ከፍተኛ ስጋትና ሙሉ በሙሉ ህይወቷ ተበጥብጦ እንደነበረ ሁላችንም እናውቃለን። አሁን ግን ደስ በሚል ሁኔታ ሰላም ወርዶ በዚህ እርቅ ውስጥ ትልቅ ምስጋና የሚወስደው ዳዊት ነው። ዳዊት ሁለቱንም ወገኖች በማስማማት አብርሃምን ጥፋቱን አምኖ ይቅርታ እንዲጠይቅ እና ሩታም ልቧ እንዲራራ በማድረግ ትልቅ ስራ ሰርቷል። አብርሃም ለምን ልጁን ይዞ እንደጠፋ ሲያስረዳ በዙሪያው ያሉ ሰዎች የሚፈጥሩብኝ ጫና እና ስራ ስላስፈራኝ ነው ብሏል። ዳዊት ግን ከእንግዲህ በልጃችሁ ጉዳይ ላይ አትቀልዱ በማለት ሁለቱንም አስጠንቅቋል። ይሄ ትክክል ነው ማስጠንቀቁ። እኛ በብዙ ነገር ስናወራ ስንናገር ነበረ እና በጣም ደስ ይላል። ጉዳዩ ፖሊስ ጣቢያ ድረስ የደረሰ ሲሆን አሁን ግን በህግ ስምምነት ላይ ደርሰዋል። አብርሃም በሳምንት 3 ቀን ልጁን የማየት መብት ተሰጥቶታል። በሌላ በኩል ደግሞ እነ ዳኒና ሜሪ በሁለቱ መካከል ግጭት እንዲባባስ ሲያደርጉ የነበረው ጥረት እንዳልተሳካ ተገልጿል። ሰላም አስፈልጉም በማለት ዳዊት በጓደኝነታቸው ዙሪያ የነበረው እጅግ አስጊ ሁኔታ ነበረ። ሁኔታው በግልጽ ታይቷል። እንግዲህ ተመልካቾቼ ዛሬ የተደረገው ነገር በአጠቃላይ ደስ የሚልና እስካሁን ድረስ ስንከራከር የነበሩ ነገሮችን ፎይታ ያገኙ ይመስላሉ። ነገሮቹ እኛም የምንፈልገው እንደዚህ እንዲሄድና ሁሉም በስምምነት በሰላም ይሁንልን ስንል የነበረው ነገር በአጠቃላይ ሆኖልን በጣም ደስ ብሎናል። እናንተም ተመልካቾቼ ደስ እንዳላችሁ በጣም እርግጠኛ ነኝ እና ይህን ያክል ደረጃ መሄዳቸው ነገሩን ይበልጥ እንዳባበሰና መሃላቸው የገቡ ዳኒና ሜሪም ነገሮችን እንደሚያበላሹ እነሱም መረዳታቸው ሩታም በበኩሏ ነገሮቹም እንደዚህ በመረዳቷ አብርሃምም ነገሮቹን ጥፋተኛ ነኝ ብሎ ይቅርታ መጠየቁ በጣም ደስ የሚል ነገር ነው። በዚሁ ቀጥሉ እያለን እኛም በደስታችንን ሐሳባችንን እናወራለን እንነግራለን። እንግዲህ ሩታ አብርሃምን ለጃቸው ሲሉ ይቅርታ ብለዋል። እርቅ ለሁለቱም አዲስ ምዕራፍ እንደሚሆን ይታመናል። እናንተስ በዚህ እርቅ ላይ ምን ትላላችሁ? ዳዊት ስላደረገው ጥረትስ ምን አስተያየት አላችሁ? ሐሳባችሁን በኮሜንት መስጫ ላይ አስፍሩልን። ቪዲዮን ደግሞ ከወደዳችሁ ላይክ ማድረጋችሁ እንዳይረሳ፣ ለሌሎችም ደግሞ እንዲደርስ ሼር ማድረጋችሁን አትርሱ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። ስለተከታተላችሁኝ እናመሰግናለን። አብራችሁኝ እስከ መጨረሻው ስለቆያችሁም ከልብ እናመሰግናለን። ደህና ሁኑልኝ ሀገሬ ልጆች።